በሀገራችን አንድ የማይረባ ተረት አለ። ገበሬው ምን ይላል መሰላችሁ? ኧረ ከተመኛውም ሊል ይችላል፣ የከተማ ሰው ሁሉም ብቻ ምዕመናን ምን ይላሉ? ሰው የገደለው ሰው ይጸድቃል ይላል። ይጸድቃል እንዴ? አይጸድቅም። ሰው ስለገደለ መንግስተ ሰማያት አትገባም። መንግስተ ሰማያት የሚገባው ስራ ስለሰራ ነው እንጂ ወኩሉ ጾሮ ይጸውር። ስትሰርቅ ስታመነዝር ኑረ መጨረሻ ላይ ሰው ቢገል ሰውየው በአንተ ምክንያት ይኮንናል እንጂ አንተ በሰውየው ምክንያት ግን አትጸድቅም። ሰው ሁሉ ስራውን ተሸክሞ ነው የሚቆመው። እሱ ስለገደለ የሱ ክፍያ ይሰጠዋል። አንተ ግን ቀድሞ የሰራውን ሸክም ተሸክመ በክርስቶስ ወንበር ፊት ትቆማለህ። ስለዚህ ሁላችንም ተመልከቱ፣ መከራ ሲመጣባችሁ ከሞት ጋር ትግል አትግጠሙ። ሰምታችሁ እንደሆነ ክርስቶስ በ2 ዓመቱ ተሰዷል። ለምን? ሞት ካለበት ቦታ ትግል አትግጠሙ። አለሁ አለሁ አትበሉ። እኔ ጀግና ነኝ ማን ይችለኛል አትበሉ ለማለት ነው። ወሶበ ሰምዐ እግዚእ ኢየሱስ ከመ ተማከሩ ፈሪሳውያን ከመ ይቅትልዎ ተግህሰምህየ። ጌታችን ኢየሱስ ክርስቶስ ፈሪሳውያን ሊገሉት እንደተማከሩ በሰማ ጊዜ ሸሸ ይላል። ሞት በበዛበት ሰዓት አለሁ አለሁ ብሎ መናገርም አይገባም። ዝም ነው የሚሻለው። ዝም ማለት አንዳንድ ጊዜ ትላላችሁ እንዲህ ይላል፣ የቤተ ክርስቲያን አባቶችም ፈሪ የሆኑ መሰል ለምን አይናገሩም ትላላችሁ። መናገር ሲያስፈልግ ነው የሚነገረው። ሰሚ ሳይኖር መናገር ጥበብ አይደለም፣ ጀግንነት አይደለም። ዝም የሚባልበት ጊዜ አለ። እንኳን እኛ እግዚአብሔርም ዝም ይላል። እግዚአብሔር ዝም ያለው እኛ ምን ብለን እናገራለን? ስለዚህ እግዚአብሔር ቤተሰቦች በሁሉም ጊዜ አፍም ያስገድላል። አፍ ይጼውኦ ለሞት ይላሉ አባቶቻችን። አፍ ሞትን ይጠራል። ሞት ወሕይወት ውስተ እደ ልሳን፣ ሞትም ሕይወትም በአንደበት እጅ ነው፣ በምላስህ እጅ ነው። ሕይወትህም አፍህ ላይ አለ፣ ሞትህም አፍህ ላይ አለ። ስለዚህ በዘመን በመከራ ጊዜ መናገር አያሻም። መናገር የሚያሻው ምንድነው ሲባል ሰሚ ሲገኝ ነው። ሰሚ ሲገኝ ይነገራል። ብእሲ ዘይነግር ቃለ በኀበ ዘይሰሞ ይመስል ብእሲ አብደ ዘያስተጣግ አግልእተ በዲበ ሆፃ። በማይሰማው ሰው ጆሮ ምክር የሚናገር ሰው ባሸዋ ላይ ካብ የሚክብ ቤት የሚሰራ ሰው ይመስላል ይላል። ለማይሰማው ሰው ምክር የሚመክር ሰው ካሸዋ ላይ ቤት የሚሰራ ይመስላል። ሰራው ብሎ ዘወር ሲል አሸዋው ተንዶ ቤቱም ይናዳል። የማይሰማህን ሰው ብትመክረው ቂም ይጨምራል እንጂ መልካም ነገርን አይጨምርም።